እሪ ወደ ሞት። እዚህ ሁሉ ነገር ደባሪ ነው። ነፍሴን ያቀፋት ስጋዬን ይደብረኛል። ቁሳቁሶቹ በሙሉ ደባሪ ናቸው። 2 እርምጃዎችን ሰንዝሬ የምደርስበት ቁመቱ ከጉልበቴ በታች ርዝመቱ ደግሞ 2 ሜትር የሚጠጋ የግብ መደርደሪያዬ እግሮቹ ተንሻፈዋል። የተኛውበት ፍራሽ ይጎረብጠኛል። የተንተራስኩት ትራስ ጠረኑ እምክ እምክ ይላል። የደረብኩት ብርድ ልብስ ትኩስ ደሞ ያልደረቀለት የከብት ቆዳ ይመስላል። የመስኮቱ መጋረጃ መቆሸሽ የሰው ልጆችን መልክ ይመስላል። ሁሉም ነገር ደስ አይልም። ዓለም በጠቅላላ ደባሪ ሆናለች። ለእኔ የሚሆን ቦታ የላትም። በመኝታዬ የቀኝ ግድግዳ በኩል በሚገኘው የበሩ የታችኛው ክፍተት ስር የብርሃን መስመር አልፏል። በመስኮቱ ቀዳዳዎች በኩል ደግሞ የፀሐይ ብርሃን ሾልኳል። በበሩ ስር የብርሃን ሁለተኛ ቅጂ ሲገባ፣ በመስኮቱ ግን ራሷ ፀሐይ ጨረሯን በቀዳዶቹ በቀጥታ ትልካለች። በበሩ በኩል ወጣ ከቅጂ ብርሃንና የሐሰት ዓለም ጋር እገናኛለሁ። ሁሉም ነገር ውሸት ነው። የሰው ልጆች ፈገግታ፣ ፍቅራቸው፣ መልካምነታቸው፣ ሁሉም ወጪ ወራጁና የወጪ ወራጁ አወጣጥና አወራረድ በጠቅላላ የውሸት ትዕይንት ነው። መስኮቴን ብከፍት ካልተበረዘ የፀሐይ ብርሃንና ከንጹህ ሰማይ ጋር እገናኛለሁ። ግንባሬ በፀሐይ ለስላሳ ጣቶች ይዳበሳል። አእዋፋት ይዘምራሉ። የወንዙ ፉጨት ትላንትም የነበረው ነገም የሚቀጥል ነው። በመስኮቴ በኩል ያለው ዓለም ነገ ብገናኘው ትላንት እንደተውኩት ነው። እኔን ለመሸንገል የሚጨምረው የለም። ውሸት በትልቁ በር፣ እውነት ደግሞ በትንሿ መስኮት በኩል ናቸው። የዚህች ዓለም አሰራር በእነዚህ 2 ጽንፎች ውስጥ ይታያል። ውሸቷን ልትሰጠን ስትፈልግ በሰፊው እቅፏ ትቀበለናለች። እውነቷን ደግሞ በጠባብ ፍሬም ውስጥ ትቆልፍብናለች። በበሩ በኩል የማገኛቸው የሰው ልጆች በጠቅላላ ውሸቶች ናቸው። እንደ ሰው ልጅ የምጠላው ፍጥረት የለው። ሳቁ፣ ለቅሶ፣ የህመም ሲቃው፣ በረሃብ መኮራመቱ፣ ህይወትና ሞቱ በጠቅላላ ከልብ ጓዳ ያልደረሰ ጥረ ግረ ሳይሆን ተውን አስመስለ ኑር ተብሎ የተረገመ ነገር ነው። ራስም ችሎ መቆም የማይቻል ጥገኛ ፍጥረት የሰው ልጅ ነው። የሰው ልጅ ፈሪ ነው። እኔ ፈሪ ነኝ። የምፈራው ደግሞ ራሴን ነው። አንድ ቀን እንደሚያጠፋኝ ያውቃለሁ። ምንድን ነው ፊት ለፊት የሚመለከተው? የልብስ ማንጠልጠያ። ከመጀመሩ ኖሮኝ ግን የማንጠለጥለው ልብስ የለኝ። ወጓጉን ይዤዋለሁ። ቅርጹ የሰው ልጅ ጆሮ ይመስላል። አዎ ነው፣ እየሰማኝ ነው መሰል። ግን ደግሞ ስላላወራው የሚሰማው ነገር የለም። አንድ ቃል ባወጣ ግን ውጭ ላይ ለሚገኘው የውሸት ዓለም የሰማውን ያስተላልፋል። ትንሽ አፈጠጥኩበት። እየቀዳኝ ነው። ለውጭው ዓለም የሰማውን ቢያስተላልፍም ማንም አያገባውም። አደገኛ ድንቁርና ጭቃ ውስጥ እንደጠፋች መርፌ ተወጧል። ቢሆንም ግን በፍጹም የውጭው ዓለም የማስበውን መስማት የለበትም። አበደ ብሎ ይፈርጀኛል። እግሬ ወደ ውጭ ከረገጠ ጠቋሚ ጣቶቻቸው ወደ እኔ ይንቀሳቀሳሉ። እብድ እብድ ይሉኛል። አይደለሁም ብዬ አልከራከርም። የእብድ ትልቁ ምልክት 2ቱ ናቸው። አብደሃል ብሎ የሚጠቅመው ሆነ አላበድኩም ብሎ የሚከራከረው በኩልነት አብደዋል። በድፋም መልካቸው ንጹህ መስታወት አምጥቼ ስላሳያቸው ብቻ ይበዘባበቱብኛል። በእብድና ጤነኛ መሀል ያለው ብቸኛ ልዩነት ይኸው ንጹህ መስታወት ነው። ነፍሱ በሴራና ተንኮል ያደፈችበት ስራሹን በዚህ መስታወት የመመልከት ድፍረት የለውም። ሀገር ምድሩ በሙሉ በአንድነት ተስማምቶ እብድ ብሎ ፈርጆኛል። ያበደው ማን እንደሆነ ግን እናውቃለን። ሳስብም ሆነ ስናገር እዚያና እዚህ እያልኩ እረግጣለሁ። ሌላ ተአምር የለብኝም። እነሱ ግን እንደሚያውቁኝ ሆነ ያወራሉ። ራሳቸውን ሳያውቁ ይህ እንዴት ያለው ድፍረት ነው? በበሩ የታችኛው ክፍተት የሰው ልጆች ሲያልፉ ጥላቸው ይታያል። ወዴት እንደሚሄዱ የሚያውቁት አይመስለኝም። መንገድ ካገኙ ብቻ እግራቸውን ከመሄድ አይወዝንም። መንገዱ ሁሉ የኖረው እንዲራመዱበት ብቻ አይደለም። እግርም ሁሉ ስራው መሄድ አይሆንም። የሰው ልጅ መቀመጥ እንዲችል ነው እግር የበቀለለት። እነሱ ግን ህይወታቸውን በሙሉ በመሄድ ብቻ ይጨርሱታል። ለአፍታ እንኳን ተቀምጠው ስለ ቀጣዩ ጉዞ አያስቡ። እግራቸው ጣፈንታው የሚመራው ይመስላቸዋል። በፍጹም ስህተት ነው።